ቡካዮ ሳካ በዓለም እግር ኳስ እያደገ ያለ ኮከብ በችሎታው፣ ትህትናውና ቆራጥነቱ የሚሊዮኖች ልብ ገዝቷል። ከልጅነቱ ጀምሮ ለአርሰናልና ለእንግሊዝ ቁልፍ ተጫዋች እስከ መሆን ድረስ የቡካዮ ሳካ አስደናቂ ታሪክ ነው። የመጀመሪያ ሕይወቱ ሙሉ ስም ቡካዮ አይካንቲኤም ሳካ። የተወለደው መስከረም 5 ቀን 2001 በኤሊንግ ለንደን ከናይጄሪያውያን ወላጆች። የቤተሰብ ዳራ የሳካ ወላጆች ከልጅነታቸው የተሻሉ እድሎች በመስጠት ከናይጄሪያ ተሰደዱ። ትምህርት እግር ኳስን እየተከታተለ በግሪንፎርድ ሁለተኛ ደረጃ ትምህርት ቤት ተከታትለዋል። የእግር ኳሱ ጀማሪዎች በ7 ዓመቱ የአርሰናል ሄሊአንድ አካዳሚ ተቀላቅሏል። ይህም ቀደም ብሎ ልዩ አቅም አሳይቷል። አርሰናል የወጣቶች ስራ በደረጃ ከፍ ብለዋል። ችሎታውን በአርሰናል አካዳሚ አዳብረዋል። ምርጥ ተሰጥኦዎች በማፍራት ይታወቃል። የመጀመሪያ ቡድን የመጀመሪያ ጨዋታውን ያደረገው እንደ አውሮፓውያን አቆጣጠር ህዳር 9 ቀን 2018 በኤውሮፓ ሊግ ጨዋታ ከቬርስክላቪልቶቫ ጋር በ17 ዓመቱ ብቻ ነበር። የድል ምዕራፉ 2019 እስከ 20 በአሰልጣኝ ሚካኤል አርቴታ መደበኛ ጀማሪ ሆኗል። የተለያዩ ሚናዎች ተጫውቷል። በግራ ተከላካይ፣ በግራ ክንፍና በአጥቂ አማካኝነት ጨምሮ ወሳኝ ኳሶችና አመታቶችና ቁልፍ ግቦች አስቆጥሯል። የኮንትራት ማራዘሚያ 2020 ከአርሰናል ጋር ለረጅም ጊዜ ውል ተፈራረመ። ይህም ለቡድኑ ያለውን ጠቀሜታ በማጠናከር ነው። እንግሊዝ የሙያ ወጣቶች ደረጃዎች በዩ16፣ 17፣ 18 እና 19 ደረጃዎች እንግሊዝ ይወክላል። ሲኒየር የመጀመሪያ ጨዋታውን በኦክቶበር 9 2020 ከቬልስ ጋር ባደረገው የወዳጅነት ጨዋታ የከፍተኛ የእንግሊዝ ጨዋታውን አድርጓል። ዩሮ 2020 እንግሊዝ ወደ ፍጻሜ እንድትደርስ በመርዳት ወሳኝ ሚና ተጫውቷል። ከጣሊያን ጋር ባደረገው ጨዋታ ፍጹም ቅጣት ምት ስቶ ፈታኝ ጊዜ ገጥሞታል። ነገር ግን ለድፍረቱ ሰፊ ድጋፍ አግኝቷል። ፊፋ የዓለም ዋንጫ 2022 ሳካ በውድድሩ ወቅት 6 ግቦች በማስቆጠር ከእንግሊዝ ድንቅ አፈጻጸም አንዱ ነበር። የአጨዋወት ዘይቤና ጥንካሬው በብዙሃኑ የሚታወቀው ሳካ እንደ ክንፍ ተጫዋች ሙሉ ተከላካይና አማካይ ሆኖ መጫወት ይችላል። ቁልፍ ባህሪያቱ ልዩ የመንጠባጠብ እና ፍጥነት፣ የማየት ችሎታና የመጫወት ችሎታ፣ ከፍተኛ የስራ ፍጥነትና ስልታዊ ብልህነት። ስኬቶችና ተጽዕኖ አርሰናል በ2020 አርሰናል የኤኤፍኤ ዋንጫውን እንዲያሸንፍ ረድቶታል። ለተከታታይ ዓመታት የአርሰናል ምርጥ ተጫዋች ሆኖ በ21 እና 22 የግለሰብ ሽልማት በኤኤፍኤ የዓመቱ ምርጥ ቡድን ውስጥ የተሰየመና የተለያዩ ወጣት ተጫዋች ሽልማት ተሰጥቶታል። በማህበራዊ ተጽዕኖ ለወጣት ተጫዋች ራዕይነት ያለው የበጎ አድራጎት ስራን፣ ዘረኝነትና በመቃወም ማህበራዊ ጉዳዮችን በንቃት ይደግፋል። ተግዳሮችና ተቋቋሚነት ሳካ ፈተናዎች እንዴት እንደተሸነፈ የዩሮ 2020 የቅጣት ክስተትን ጨምሮ ተወያዩ። የእሱ ትህትናና ጥንካሬ አድናቂዎች ተወዳጅ አድርጎታል። የወደፊት ተስፋዎች ከአርሰናልና ከእንግሊዝ ብሔራዊ ቡድን ጋር ስለ ሳካ ብሩህ የወደፊት ጊዜ ይናገሩ። በዓለም ላይ ካሉ ምርጥ ተጫዋቾች አንዱ የመሆን ችሎታውን ነው። የመዝገባ ፍጻሜ የሚያበረታቱ መልእክትን የቡካዮ ሳካ ጉዞ ለታታሪ ስራ፣ ቆራጥነትና በአንድ ስርሱ የመቆየት ማረጋገጫ ነው። ስራው እያደገ ሲሄድ የመጪውን ዓመታትም የበለጠ ከፍተኛ ደረጃ ላይ እንደሚደርስ ምንም ጥርጥር የለውም። ለቪዲዮዎች የሚታዩ የአስታት ጥቆማዎች፣ የልጅነት ፎቶዎችና አካዳሚ ቅርጻዎች ከቁልፍ ግጥሚያቸው፣ ግቦችን፣ አጋዛቸውን፣ ችሎታቸው፣ ቃለ መጠይቅና አነቃቂ። ይህንን ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። እኔ ብርሃን እባላለሁ። እንደዚህ አይነት ምርጥ ታሪኮችና አስደናቂ ክስተቶች